አሳድጄ ነው እንደዚህ ማገኛት። አንድም የምጠላት ሌላም የምፈራት የህግ አንቀጽ በመሆኗ አንቀጽ 540 ተራ የሆነ የሰው ግድያ የሚል የህግ አንቀጽ ለነገሩ እንዴትስ ላይፈራ እንዴትስ ደግሞ ላይጠላ ይችላል? ለነገሩ ይህች አንቀጽ የእኔ ብቻ አይደለችም፣ የብዙዎች የህግ ሰዎች ራስ መታት ነች። ተመልከቱ። አንድ ሰው በነፍስ ማጥፋት ወንጀል ይከሰስና በተከሳሽ ሳጥን ቆሞ የሟች ቤተሰቦች ደግሞ ጥቁር በጥቁር እንደለበሱ ጉዳያቸውን ለመከታተል በችሎቱ መታደሚያ ቦታ ሞልተውት እያለ በማንኛውም አጋጣሚ ወይም ሁኔታ አንቀጽ 540 ላይ የተደነገገችው ተራ የሆነ የግድያ ወንጀል የሚለውን መጥቀስ ብትገደዱ ማለት ነው መከራ ነው። ምክንያቱም ለብዙ ተጎጂ ቤተሰቦች ተራ የሚለው ቃል በህግ የሌለና ጠበቃው ሆን ብሎ ጉዳዩን ለማቃለል ወይም ለማጣጣል ሲል ብቻ የተጠቀመበት መስሎ ነው የሚታያቸው። ነገር ግን አይደለም። ተራ የሚለው ቃል ህጉ በአንቀጽ 540 ላይ ሲጠቀም ዓላማውና ትርጉሙ የሟችን ደረጃ ወይም ጉዳዩ ለፍርድ ቤት ያለውን ዋጋ እና ክብደት ለመጠቆም ተብሎ ሳይሆን ወንጀሉ የተፈጸመበትን ምክንያት ወይም የወንጀሉን አፈጻጸም ሁኔታ እጅግ ዘግናኝ፣ አስነዋሪና ጭካኔ የተሞላበት ከሚባለው ከባድ የወንጀል አፈጻጸም ለመለየት በሚል ብቻ ነው።